ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ደግሞ የ12ኛ ክፍል የኢኮኖሚክስ ትምህርታችንን አብረን በጋራ ማጥናት እንጀምራለን። ወደ ትምህርታችን ከመግባታችን በፊት የዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እንድታደርጉ በትህትና ጠይቃችኋለሁ። አስተያየት ካላችሁ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። እንግዲህ በዛሬው ዕለት የምንማረው ታክስ ቲዮሪ ኤንድ ፕራክቲስ የታክስ ወይም የግብር ጽንሰ ሀሳብ እና ተግባር ምን ይመስላል የሚለውን እንነጋገርበታለን ማለት ነው። እንግዲህ ማስታወሻዎቻችሁን ይዛችሁ መከታተል ትችላላችሁ ማለት ነው። ኢንትሮዳክሽን ታክሴሽን ፍሮም ክሪቲካል ኤሌመንትስ ኦፍ ሞደርን ገቨርንመንት። በዘመናዊ መንግስት ታክስ እንግዲህ ክሪቲካል ኤሌመንት ነው ማለት ነው። ታክስ ወይም ግብር የምንለው ማለት ነው። ዲስ ሴክሽን ኤክስፕሎርስ ዘ ኮንሴፕት ኦፍ ታክሴሽን። ይህ ሴክሽን የሚያወራው ስለ ታክሴሽን ኤንድ ዘ ቲዮሪ ጽንሰ ሀሳብ እና ተግባር በኢትዮጵያ ማለት ነው ኤንድ አራውንድ ዘ ወርልድ በዓለም አቀፍ ደረጃ ያሉትን ሁኔታዎች በተገቢ ሁኔታ እንመለከታለን። The unit divided into 5 sections። እንግዲህ ዩኒቱ በ5 ክፍሎች የተከፈለ ነው። የመጀመሪያው ኮንሴፕት ኦፍ ታክስ የታክስ ጽንሰ ሀሳብ፣ ክላሲፊኬሽን ኦፍ ታክስ ፕሪንሲፕል ኤንድ ኦብጀክቲቭ ፈርስት ፓርት ላይ የምናየው ይሆናል። ሰከንድ ሴክሽን ኦቨርስ አፕሮችስ ቱ ታክስ ኢኩዊቲ የታክስ ፍትሐዊነት እንመለከታለን። ሶስተኛው ሴክሽን ዘ ታክስ ሲስተም ኤንድ ስትራክቸር ኢን ኢትዮጵያ በኢትዮጵያ ውስጥ የታክስ ዘዴ እና መዋቅር ምን ይመስላል የሚለውን እናያለን። አራተኛው ሴክሽን ዘ ታይፕ ኦፍ ታክስ ኤንድ ታክስ አካውንቲንግ ኢን ኢትዮጵያ የታክስ አይነቶች እና አከፋፈሉን በሚመለከት እንመለከታለን። አምስተኛው ፓርት እና የመጨረሻው ሴክሽን ማለት ነው ኤግዛማይን ዘ ፕሮብሌምስ አሶሺየትድ ዊዝ ታክስ ኢን ኢትዮጵያ እንመለከታለን ማለት ነው። ለርኒንግ አውትካም ስንመለከት at the end of this section you will learn understand the concept of tax የታክስን ጽንሰ ሀሳብ ትረዳላችሁ። ኦብጀክቲቭ ምንድን ነው እንመለከታለን። various types of tax difference or distinction between the various types of tax እንመለከታለን። identify the basic principles of taxation and characteristics of good tax system ምንድን ነው መርሆች እና ባህሪያቱን የመልካም ታክስ ዘዴዎች ወይም ፈቃደኛ ግብር ከፋይነትን ሲስተም እንመለከታለን። ኤክስፕሌን the nature and problem of taxation ኢትዮጵያ በኢትዮጵያ ውስጥ ያሉ የታክስ ኔቸር ተፈጥሮ እና ከዚህ ጋር የተያያዙ ተግዳሮቶች ምንድን ናቸው የሚለውን እንመለከታለን ማለት ነው። እንግዲህ ተማሪዎች እንደ ኪ ኮንሴፕት ማወቅ ያለባችሁ ታይፕስ ኦፍ ታክስ መዘርዘር ይኖርባቸዋል። ዳይሬክት ታክስ፣ ኢንዳይሬክት ታክስ፣ ታክስ ሬት፣ ታክስ ቤዝ እነዚህን በሚገባ መረዳት ያስፈልጋል። ኢምፓክት ኦፍ ታክስ፣ ኢፌክት ኦፍ ታክስ፣ ታክስ ሽፍቲንግ ኤንድ ታክስ አቮይዳንስ፣ ታክስ ኢንቫዥን ምንድን ናቸው የሚለውን ኪ ኮንሴፕት ኪ ቃላቶች ናቸው እና እነዚህን ትርጉም በሚገባ ማወቅ ይኖርባቸዋል ማለት ነው። እንደ ስታርታፕ አክቲቪቲ ምንድን ነው ዲስከስ ታክስ ኤንድ ዋይ ዴይ ኤግዚስት ታክስ ለምን አስፈለገ ለምን ኤግዚስት ሆነ የሚለውን ዲስከስ ማድረግ ይኖርባቸዋል ማለት ነው። እንግዲህ 5.1 የምናየው ምንድነው ታክስ ዴፊኒሽን ፕሪንሲፕል ኤንድ ክላሲፊኬሽን እንመለከታለን ማለት ነው። ከዚህ ክፍለ ጊዜ በኋላ ያው ታክሴሽንን ዲፋይን ታደርጋላችሁ። ሊስት ዘ ቤዚክ ፕሪንሲፕልስ ኦፍ ታክሴሽን ቤዚክ ፕሪንሲፕል የሚባሉትን እንመለከታለን። the characteristics of good taxation system compare and contrast taxation system across the world በዓለም አቀፍ ደረጃ ታክስ ሲስተምን ኮምፔር ኤንድ ኮንትራስት እናወዳድራለን ማለት ነው። እንግዲህ ዲፊኒሽኑ እና ተርሚኖሎጂስ ኢን ታክሴሽን ስንመለከት በኢትሰልፍ ታክስ ምንድን ነው ስንል እንግዲህ ኦርጋናይዜሽን ፎር
ኢኮኖሚክ ኮኦፕሬሽን ኤንድ ዲቨሎፕመንት የተባለ ኦርጋናይዜሽን ማለት ነው ታስክን ምን ብሎ ዲፋይን ያደርገዋል? ኮምፕሊንሰሪ ይለዋል። ኮምፕሊንሰሪ አንሪኩዊትድ ፔመንት አንሪኩዊትድ ፔመንት ቱ ጀነራል ገቨርንመንት ማለት ነው። ተርም ኮምፕሊንሰሪ ምንድን ነው? ይሄ ተርም ኮምፕሊንሰሪ ኢንዲኬትስ ዘ ታክስ አር ኖት ቮሉንተሪ ፐርቼዝ እንግዲህ ግዴታን ያመለክታል፣ ፈቃደኛነትን አይደለም ታክስ የመክፈል ማለት ነው። ታክስ አር ኖት ቮሉንተሪ ፐርቼዝ ፔመንትስ በት ማንዳቶሪ ኢምፖዚሽን ማለት ነው። ይሄ እንግዲህ በፈቃደኝነት ላይ ብቻ ሳይሆን ግዴታም ማንዳቶሪ ኢምፖዚሽን እንደሆነ ይገልጻል ማለት ነው። ፔብል ኢን ላይን ዊዝ ዋት ኢዝ ሌጅስሌትድ በህግ አግባብ መክፈል እንደሆነ እንረዳለን ማለት ነው። ኢንፎርም ዘ ኮምፕሊሽን ዲፈረንት ገቨርንመንትስ ሃቭ ምን አላቸው? ኮንስቲቱሽን ህገ መንግስት አላቸው፣ ፕሮክላሜሽን አዋጅ አላቸው፣ ሬጉሌሽን ህጎች እና ዳይሬክቲቭስ ቱ ቻርጅ ታክስ ፎር ዲፈረንት ካታጎሪስ ኦፍ ፒፕል የተለያዩ የህብረተሰብ ክፍሎች ታክስ የሚከፍሉበትን ስርዓት ህግ ይቀመጣል ማለት ነው። ስለዚህ ይሄ ምንድነው? ኮምፕሊንሰሪ ስንል ነው ግዴታን ስንመለከት ነው። አንሪኩዌስትድ ስንል is used to say that the benefits provided by the government to a taxpayer are not in proportion to the payment made by the taxpayer ማለት ነው። In other words, obtaining direct benefits is not the main condition of paying tax. ስለዚህ ዳይሬክት ቤኔፊት ሳይሆን ሜን ኮንዲሽን ነው ማለት ነው። Hence, tax is lived without acquid pro quo, without anything indirect return ማለት ነው። ስለዚህ ምላሽ የሚሰጥ ሌላ ስጦታ ሳይኖር በቀጥታ የሚከፈል እንደሆነ መኖር መቻል አለበት፣ ግዴታ እንደሆነ ማለት ነው። Indicating inevitability of taxation is said to that there are two things that are certain in life, means that death and tax ሞትና ግብር አይቀርም ይባላል ማለት ነው። indicating an inevitability of taxation ማለት ነው። It also said that without tax ከታክስ ውጭ ማለት there will no revenue and hence no government ታክስ ወይም ግብር ከሌለ ገቢ የለም፣ ገቢ ከሌለ ደግሞ መንግስት የለም የሚል ድምዳሜ ላይ ያደርሳል ማለት ነው። However, taxation is not the only source of the government revenue. Taxation የመንግስት ግብር ገቢ ብቻ ተደርጎ አይወስድ። There are other sources such as borrowing, imposition of fees from service rendered or printing money. በብድርና በወረቀት ገንዘብ ህትመት ገቢ ያለው መንግስት ማለት ነው። Nevertheless, taxation typically accounts for 90%. ግብር እንግዲህ 90% or more of total government received in times of ፒስ ማለት ነው። በሰላም ጊዜ 90% የሚሆኑ የመንግስት ገቢ ታክስ እንደሆነ ያስረዳል ማለት ነው። ኢን ሚኒማሊስት ተርምስ እንግዲህ በሚኒማሊስት ተርም ማለት ነው ገቨርንመንት ኢምፖዝ ታክስ ፎር 3 ቤዚክ ፐርፐስ። ለምንድን ነው መንግስት ታክስን ኢምፖዝ የሚያደርገው ስንል ቱ ከቨር ዘ ኮስት ኦፍ አድሚኒስትሬሽን ነው። አንደኛው የመንግስት የአስተዳደር ወጪዎችን የግዴታ መሸፈን ስላለበት ነው፣ አገልግሎት ስለሚሰጥ ማለት ነው። ቱ ሜንቴን ሎ ኤንድ ኦርደር ኤንድ ዲፌንድ ዘ ፐብሊክ የሎ ኤንድ ኦርደር ህግና ደንብ ቱ ዲፌንድ የህብረተሰቡን ሰላምና ደህንነት እና ህግ ለማስከበር ሲል ታክስ ኢምፖዝ ያደርጋል። ዘይ ኦልሶ ኢምፖዝ ታክስ ቱ ራይዝ ሬቨኒው ገቢን ለማሳደግ እና ለማሻሻል ቱ ፈንድ ኢኮኖሚክ ኢንፍራስትራክቸር ፋሲሊቲ ትራንስፖርቴሽን መሰረተ ልማቶችን ለመስራት የግዴታ ታክስ ያስፈልጋል። መንገድ፣ ጤናን ለማስፋፋት፣ ትምህርትን ለማስፋፋት፣ ኤሌክትሪክ፣ ቴሌኮም ኦል ፍሪ ፋሲሊቲስ ፎር ሌስ ኤብል ቱ ሜምበር ሶሳይቲ እንትን ለማለት የግዴታ ገቢ ስለሚያስፈልግ መንግስት ኢምፖዝ ያደርጋል ማለት። ሞሮቨር ገቨርንመንት ሹድ the responsibility of provide public goods, promoting redistribution of income and wealth, and discouraging the consumption or product of harmful goods to the society. Goods with negative externality or demerits goods such as cigarettes and alcohol. እንግዲህ the field of taxation is rich in terminology. ታክሴሽን ቃላት ማለት ነው። በቃል ደረጃ ሪች ነው። ለምሳሌ ታክስ ሬት እንላለን። ታክስ ሬት ስንል ምን ማለታችን ነው? ሬት የታክስ ምጣኔ
ማለት ነው is the per unit of the tax or the percentage rate at which the economy activity is taxed እያንዳንዱ የኢኮኖሚ አክቲቪቲ ታክስ ሲደረግ የሚገኘውን ሬት ወይም ምጣኔ ታክስ ሬት ልንለው እንችላለን። ይህንም በፐርሰንቴጅ ኦር ፐር ዩኒት አማውንት ኦፍ ታክስ መግለጽ እንችላለን ማለት ነው። ታክስ ቤዝ ስንል ደግሞ is the level or quantity of an economic activity that is taxed እያንዳንዱ የኢኮኖሚ አክቲቪቲ ታክስ ሲደረግ higher tax rates reduce the level of the tax higher tax rate ማለት ነው reduce the level of tax rate የታክስ ሬትን ክፍያ ሁኔታ ሌቭሉን ሊቀንስ ይችላል those because they make the activity less attractive tax incidence ምን ማለት ነው tax incidence means that relates to the way the burden of tax is distributed among economic units እንግዲህ ታክስ ኢንሲደንስ ስንል ኮንሱመር ፕሮዲውሰር ኤምፕሎይ ኦር ኤምፕሎየርስ ልንል እንችላለን ማለት ነው it point out what is legally responsible for paying the tax it is said to that taxes are the price we pay for civilized society the question is why pays የአንድ የሰለጠነ ማህበረሰብ መገለጫው ምንድነው ታክስ ሲከፍል ነው ማለት ነው taxes are almost always levied in a way that a particular person or a firm should pay the tax. The incidence of a tax is determined by looking to see who is made worse off by the tax and by how much. It is also known as tax incidence analysis. Through tax incidence analysis, we can trace and identify the final tax burden distribution. Through tax may be collected from ከየት ይሰበሰባል firms ultimate burden may for all individual ከእያንዳንዱ ማህበረሰብ from consumers ማለት ነው incidence of tax is defined in final resting place impact of tax ምንድን ነው የግብር ተጽዕኖ impact the tax first point of contact with taxpayers it's felt by those who bear the first statutory responsibility of paying in the government effect of tax and impact of tax ልዩነት አላቸው refers the response from taxpayers and the economy to the imposition and collection of tax ምንለው effect of tax ነው impact of tax ስንል task first point of contract with taxpayers ማለት such response can be of great variety and influence the working of the economy in terms of production and growth and saving investment and inequality እዚህ ጋር ሌላ የምናየው ምንድነው የኦብጀክቲቭስ ኦፍ ታክሴሽን ምንድነው የታክስ ታክሴሽን ግብር የመሰብሰብ ኦብጀክቲቭ ምንድነው ስንል government impose taxes to achieve several important macroeconomic and social goals የማክሮ ኢኮኖሚክ እና የማህበረሰብ ሶሻል ጎሎችን ለማሳካት ግብ ለማሳካት የግዴታ መንግስት ታክስን ኢምፖዝ ያደርጋል ኦብጀክቲቭ ምንድነው ሚኒማይዝ ኢንካም ኤንድ ዌልዝ ኢንኢኳሊቲ ገቢን መቀነስና ፍትሃዊ የሆነ የሀብት ክፍፍል ለማስቀረት ነው ስታብላይዝ ኢኮኖሚውን ለማረጋጋት ዲስከሬጅ ዘ ኮንሰምፕሽን ኦፍ ሃርም ፕሮዳክትስ በጣም ጎጂ የሆኑ ፕሮዳክቶችን ዲስከሬጅ ለማድረግ ላለማበረታታት ማለት ነው provide incentive for capital formation in the private sector ስለዚህ ለፕራይቬት ሴክተሩ ኢንሴንቲቫይዝ ለማድረግ የታክሴሽን ኦብጀክቲቭ ነው ማለት ነው reduce regional imbalance በክልሎች መካከል ያልተመጣጠነ ገቢ እንዳይኖር ወይም እድገት እንዳይኖር ኢምባላንስ ለማድረግ የታክስ ኦብጀክቲቭ ሌላው ነው ማለት ነው enhance standard of living የስታንዳርድ ኦፍ የዜጎች የመኖር ነዋሪዎችን የመኖር ሁኔታን የማሻሻል ማለት ነው utilize the scarce resource to produce more essential ማለት አላቂ የሆኑ ስኬርስ የሆኑ ሪሶርስን ወደ ጠቃሚ የሆኑ እቃዎች እና አገልግሎት መቀየር ማለት ነው minimize unemployment and encourage export ስራ አጥነትን ለመቀነስ እና ኤክስፖርትን ወደ ውጭ የሚላኩ ምርቶችን መጠን በመጨመር ገቢን ማሳደግ ዋና ኦብጀክቲቭ እንደሆነ ተቀምጧል ማለት ነው Although some governments have monetary and physical tools to achieve the above and other related goals to taxation plays a significant role in allocation, distribution, and redistribution of resources. Principles of taxation ምንድን ነው? ፕሪንሲፕሉን ስንመለከት እንግዲህ አዳም ስሚዝ በዌልዝ ኦፍ ኔሽን 1776 በ1776 ማለት ነው አዳም ስሚዝ ፕሮፖዝ the principles of or canons of taxation principles means ካኑን ብለን መያዝ እንችላለን
as summarized as አንደኛው ፕሪንሲፕል ምንድነው? the subject of every state ought to contribute toward the support of the government as nearly as possible in proportion to their respective abilities, that is in proportion to the revenue which they respectively enjoy under protection of the state. ሀገርን ከማንኛውም ነገር ፕሮቴክት ለማድረግ ዜጎች ከሚያገኙት ገቢ ማለት ነው ግብር የመክፈል አቅም ወይም ችሎታ ማዳበር አለባቸው ማለት ነው እና መንግስትን መደገፍ ስላለባቸው ነው አንዱ ፕሪንሲፕል ማለት ነው። ሁለተኛው ፕሪንሲፕል the tax which everyone is bound to pay ought to be certain and no arbitrary. The time of payment, the manner of payment, the quantity to be paid ought all to be clear and plain to the contributor and to every person. ሁለተኛው ፕሪንሲፕል ነው ማለት ነው። Every tax ought to be levied at the time or in the manner that makes is the most convenient for contributor. ምቹ በሆነ መንገድ ፈቃደኝነቱን ሊያሳይ በሚችል መንገድ መሆን እንዳለበት ማለት ነው። Every tax ought to be planned. መታቀድ አለበት። In manner it takes a little possible out of pocket of the people over and above what it brings into the public treasury of the state. Every tax has cost of collection. ስለዚህ መሰብሰብ በራሱ ዋጋ አለው። It is important that the cost of collection should be minimized as possible. ግብርን በሚሰበሰብበት ጊዜ በመሰብሰብ ሂደት ሊያወጡ የሚችሉ ወጪዎችን ማለት ነው መቀነስ ያስፈልጋል። ይሄ ዋና ካኖን ኦር ፕሪንሲፕል ኦፍ ኢኮኖሚ ብለን እናየዋለን። ኤቭሪ ታክስ ሃዝ ኮስት ኦፍ ኮሌክሽን ዛት ሚንስ ሚኒማይዝ ዘ ኮስት ኦፍ ኮሌክሽን ማለት ነው። The tax system should be able to yield enough revenue for the government so that it should not force us to resort to deficit financing. This is called the canon of fiscal adequacy እንለዋለን ማለት ነው። ይሄ ማለት ምንድነው? ለመንግስት ማለት ነው ገቢ የሚያስገኝ መሆን መቻል አለበት ማለት ነው። ስለዚህ the canon or principles of economy እና the canon of or principle of fiscal adequacy የሚሉትን ከታክስ ፕሪንሲፕል አንጻር ሁለቱን መለየት ያስፈልጋል። Thus classical maxims can be translated to modern principles of taxation. According to the principles, taxation should not distort the optimal allocation of production. Factors in efficient market should be fair, it should be flexible, automatic stabilizer. It should be clear and transparent, definitive, productive, and expensive collection. In sum, the principle of taxation such on issue of equity or fairness, certainty, convenience, economic flexibility, simplicity, diversity, and buoyancy. እነዚህን ያካተተ መሆን መቻል አለበት ታክስ በምንሰበስብበት ጊዜ ማለት ነው። ሌላው በዚሁ የምንመለከተው ካራክተሪስቲክስ ኦፍ ታክሴሽን ምንድን ነው? Taxation is broadly characterized by compulsory nature, whereby impose obligation on taxpayers. በፈቃደኝነት ላይ የተመሰረተ ግዴታ እንደማለት ነው። It cannot escape, which means non-payment is criminal offense. አለመክፈል ምንድነው? ወንጀል ነው። ታክስ አለመክፈል ማለት ነው። Moreover, revenue from taxation are supposed to be spent on collective use, thus serving a common interest where both payers and non-payers will benefit. ታክስ የሚሰበስበውም የሚከፍለውም የጋራ ጥቅም የሚያስገኝ መሆን መቻል አለበት። Taxation also paid on regular and periodic basis with non-due state. Finally, tax is levied on all people without discrimination. ያለ ልዩነት በሁሉም ዜጎች ላይ ታክስ መጣል መቻል አለበት፣ መሰብሰብ መቻል አለበት። አንደኛውን ትቶ ሌላኛውን አለመተው አይቻልም ማለት ነው። እንግዲህ ካራክተሪስቲክሱን ስንመለከት አንደኛው ሲምፕል በጣም ቀላል፣ ፋይናንሻል አዲኩዌት ኤንድ ኢላስቲክ ቀላል በሆነ መንገድ ነው መሰብሰብ ያለበት። ሁለተኛ ብሮድ ቤዝድ ታክስ ኢዝ ሊቭድ ኖት ኦንሊ ኢንካም በት ኦልሶ ኦን ፕሮፐርቲ ኤንድ ኮሞዲቲ። የታክስ መሰረት የሰፋ መሆን መቻል አለበት ባህሪው ማለት ነው። አድሚኒስትሬቲቭሊ ኤፊሽንት ታክስ በሚመራበት ጊዜ ኤፊሽንት መሆን መቻል አለበት፣ በብቃት መመራት አለበት ማለት ነው። ባላንስድ ኤንድ ሃርሞኒየስ ሚዛን የጠበቀ እና ሃርሞኒየስ መሆን መቻላል። ኢንሹር ዘ ሪዳክሽን ኦፍ ኢኮኖሚክ ኢኒኳሊቲ ኢፍትሐዊነትን ሊያስተካክሉ የሚቀንስ በሚችል መሆን መቻል አለበት። ኢንሹሪንግ ኢኮኖሚክ አክቲቪቲ የኢኮኖሚክ ስታቢሊቲ የኢኮኖሚን የሚያረጋጋ መሆን መቻል አለበት። ኢንሹር ዘ ናሽናል ኢንካም ኦር ስታንዳርድ ኦፍ ሊቪንግ ኢንክሪዝ የዜጎችን የኑሮ ሁኔታ የሚያሻሽል መሆን መቻል አለበት ማለት ነው።
act as the instrument of economic growth. It is socially advantageous. በጣም ጠቃሚ መሆን አለበት በማህበረሰቡ ዘንድ enables optimal allocation of resources በተቻለ መጠን የሀብት ምደባውን ኦፕቲመም ሊያደርግ የሚችል መሆን መቻል አለበት ማለት ነው። In addition, the revenue should be adequate. The distribution of the tax burden should be equitable. Moreover, tax should be chosen so as to minimize interference with economic decision in otherwise efficient markets. The tax system should also permit fair and non-arbitrary administration and should be understandable to the taxpayers. The tax structure should facilitate the use of fiscal policy for stabilizing and growth objectives. Thus, and other requirements may be used as criteria to appraise the quality of a good tax structure. Eventually, a good tax system should not only be equitable, but it should also be efficient. ስለዚህ እንዲህ መሆን መቻል አለበት ማለት ነው። ሌላኛው ክላሲፊኬሽን ኦፍ ታክስ አይነቶችን ስንመለከት እንግዲህ ሁለት አይነት ናቸው። አንደኛው ታክስ ቤዝድ ኦን ኢምፓክት ኦር ኢንሲደንስ they are direct and indirect tax ቀጥተኛና ቀጥተኛ ያልሆነ ታክስ ብለን እንከፍላቸዋለን። ዳይሬክት ታክስ ምንድነው? impose the burden or impact and incidence on the same person who earns income ገቢ ላለው ሁሉ የሚጣል ታክስ ኢምፓክት ኤንድ ግዴታ ማለት they are computed based on the ability of the taxpayer to pay, which means that the higher the person capable of paying with higher tax የተሻለ ገቢ ያለው የተሻለ መክፈል አለበት። for example, direct tax includes employees የሰራተኞች ላይ የሚቆረጥ የገቢ ደሞዝ ግብር ማለት ነው። ቢዝነስ ኢንካም ታክስ የቢዝነስ ገቢ ማለት ነው። ሬንታል ኢንካም ታክስ፣ አግሪካልቸራል ኢንካም ታክስ and other income tax, poll tax, land tax, property tax, royalty tax, capital gain tax, property tax, gift tax and inheritance tax እነዚህን ዳይሬክት ታክስ ብለን ልንይዛቸው እንችላለን ማለት ነው። that tax paying ability is associated with directly in relation to its income. ዳይሬክት ኢንካምን ኢንካም ታክስን or direct taxን further classify ይደረጋል። ኢንካም ታክስ አለ፣ ትራንስፈር ታክስ አለ፣ ኢንታይትልመንት ታክስ አለ፣ ፕሮፐርቲ ታክስ ኤንድ ካፒታል ጌይን ታክስ ብለን እንከፍላቸዋለን ማለት ነው። ኢንካም ታክስ የገቢ ግብር ምንድን ነው ስንል the type of tax the government imposes on income generated by individuals and business within their jurisdiction ማለት ነው። ገቢ ያላቸው ግለሰቦችና የቢዝነስ ተቋማት ላይ የሚጣል ማለት። ትራንስፈር ታክስ ማለት ደግሞ the most common form the transfer tax levied on real estate such as a tax levied on the taxable portion of the property of deceased individual includes trust and financial account. Property tax ስንል ደግሞ the taxes charged on property such as land and building ለመሬት እና ለህንፃዎች and it is used for public service ለነዚህ የሚሆን ፕሮፐርቲ ታክስ ነው። ካፒታል ጌይን ታክስ የምንለው ደግሞ ከታክስ ቻርጅስ on individual sales assets such as stock, real estate or business ጋር the kind of tax computed by acquisition of amount and selling amount ከቢዝነስ ከሪል ስቴት ስቶክ ማርኬት ጋር የተያያዘው ማለት ነው። ኢንዳይሬክት ታክስ ስንል ደግሞ ምን ማለታችን ነው? ቀጥተኛ ያልሆነ ግብር ወይም ታክስን ኢምፖዝ the impact of immediate burden and incidence ultimate burden on different person. For example of indirect tax includes taxes such as value added tax, excise tax, turnover tax, through tax, custom duty tax and stamp duty የምንላቸው እነዚህ በኢንዳይሬክት ታክስ ውስጥ የሚካተቱ ናቸው። ሜጀር ካታጎሪስ and source of tax ስንል different countries have different names to classify their taxes ማለት ነው። ሀገራት እንግዲህ የተለያየ ስም ይሰጣሉ እንደየ ታክስ ሲስተማቸው ማለት ነው። ኢትዮጵያ for example taxes are classified በኢትዮጵያ ደረጃ schedule that include income from the employment, income from rental building, income from business and other income. This is explained in detail in this unit. In the case of እስካሁን የተነጋገርንባቸው ማለት ነው። በዩኬ ዩናይትድ ኪንግደም ደግሞ during the time of preparing this book the main type of taxes are በዩናይትድ ኪንግደም ያለው የታክስ በእንግሊዝ ማለት ነው ኢንካም ታክስ a tax on income ማለት ነው። the basic rates of income tax is 20% paid on the income over the income tax threshold
of almost 11,500 pound ማለት ነው። ናሽናል ኢንሹራንስ contribution kind of income tax based on similar principle of taking certain percentage and consumption tax VAT means 17.5 excise due to alcohol and tobacco, corporate tax, tax on company profits, stamp duty tax on buying household shares ይሄ ነው በዩኬ ማለት ነው። በዩናይትድ ኪንግደም also the minor category known as sin tax አላቸው which is imposed on goods and services that commonly include sin tax ማለት በአልኮል ተዋኮ ሹገር አድድ ድሪንክስ ኤንድ ጋምብሊንግ ላይ የሚጣል ታክስ ነው ሲንክ ታክስ በዩናይትድ ኪንግደም ወይም እንግሊዝ ብሪቲሽ ማለት ነው። The main purpose of imposing sink tax are to reduce the consumption of armed goods. Sink tax መጣል ያስፈለገበት ጎጂ የሆኑ መጠጦችን ወይም አልኮል፣ ተዋኮ ወይም ትንባሆ ወይም ሲጋራን ዜጎች እንዳይጎዳ ለመቀነስ ሲባል ታክስ ይጥላል to increase government revenue. በዩኤስ ደረጃ ደግሞ ምንድነው? ዩናይትድ ስቴትስ ኦፍ አሜሪካ there are 5 most common types of taxes. አንደኛው earning payroll tax ነው። individual income tax, capital gain, corporate income, and wealth, property tax, state tax, consumption tax, sales tax, excise tax. እነዚህ በዩናይትድ ስቴትስ ኦፍ አሜሪካ የታክስ አይነቶች ናቸው ማለት ነው። From the list item 1 to 4 there are direct tax ከአንድ እስከ 4 ያሉት ምንድን ናቸው? እነዚህ ማለት ነው direct tax ናቸው። 5 represents in the USA indirect tax. In terms of the share of tax sources, the US federal government generates tax revenue from the individual income tax means 41.6 and payroll tax 34.5% and corporate tax 15.1 within small shares from consumption and other tax shares or grambers እንዳለው ማለት ነው with taxes ይሄንን ያክል መጠን ይሰበስባል በዩኤስኤ ማለት ነው። እንግዲህ አክቲቪቲ ላይ የተቀመጠው use reference tax such as library books or internet Google search to compare the contrast the tax structure in countries in Africa, Latin America and South Africa. ኢንተርኔት ወይም መጽሐፍቶችን በመጠቀም ማለት ነው አውርዳችሁ የአፍሪካን የላቲን አሜሪካን እና የሳውዝ አፍሪካን ኮምፔር አድርጉ ነው የሚለው። ይህን ኮምፔር ማድረግ ትችላላችሁ ማለት ነው። እንግዲህ ተማሪዎች ስለ ታክስ ዲፊኒሽን ተርምስ ይህን ያክል ካወራን ለዛሬ በዚህ ይበቃናል።